ልደታ ክፍለ ከተማ አስተዳደር ኮሚኒኬሽን ጽሕፈት ቤት ጠንካራ የኮሚኒኬሽን ስርዓትን በመዘርጋት በቂ የተሟላ መረጃ ያለው በሁለንተናዊ እድገት ንቁ ተሳትፎ የሚያደርግ ህብረተሰብ በመፍጠር ከተማችን አዲስ አበባን የአፍሪካ የብልጽግና ተምሳሌት እንድትሆን ለማስቻል የበኩሉን ራዕይ ሰንቆ በመንቀሳቀስ ላይ ነው። ጽሕፈት ቤቱ በአዋጅ የተሰጠው ተግባርና ኃላፊነት መሰረት የተለያዩ የኮሚኒኬሽን አግባቦችን በመጠቀም ዘመናዊ፣ ግልጽ እና ፈጣን ምላሽ በመስጠት ባህሉ ያደረገ የኮሚኒኬሽን ስርዓት በመዘርጋት ላይ ይገኛል። ጽሕፈት ቤቱ በ2017 በጀት ዓመት በህዝብና ሚዲያ ግንኙነት ተግባራት ተግባቦት በመፍጠር የመረጃ ተደራሽነትን ማሳደግ፣ ችግር ፈቺ ጥናትና ምርምር ማድረግ፣ የዲጂታል ሚዲያ ሞኒተሪንግ እና የኮሚኒኬሽን ቴክኖሎጂ መረጃ አገልግሎትን ስርዓትን ማሳደግና ተቋማዊ የማስፈጸም አቅም፣ የሀብት አጠቃቀም፣ የአገልግሎት አሰጣጥ አሰራርን ማሻሻል ማዕከል ያደረጉ ስትራቴጂክ ግቦች ቀርጾ ወደ ተግባር ገብቷል። በ2017 በጀት ዓመት በእቅድ ካስቀመጥናቸው ተግባራት ለማከናወን ያላለሰለሰ ጥረት አድርጓል። እቅዱ ይዞ ያከናወናቸው ተግባራት አፈጻጸም በጊዜ በመገምገም የታዩ ጥንካሬዎችን ማስቀጠል፣ ክፍተቶችን በማረም ውጤታማ ስራዎችን ሲሰራ ቆይቷል። ጽሕፈት ቤቱ የሚያከናውናቸው ተግባራት ስኬታማ እንዲሆኑ ሁሉም ዜጋ ከጎናችን እንዲሆን ጥሪ ያቀርባለሁ። ጽሕፈት ቤቱ 7 አገልግሎቶችን ለማህበረሰብ በማቅረብና የመረጃ ተደራሽነትን በማሳደግ ረገድ ስኬታማ ስራ ሰርቷል። የህትመት ውጤቶች፣ የዜና፣ የፕሮግራም፣ የቀረጻ፣ የመረጃ ማዕከል፣ የዲጂታል ሚዲያ እና የሚዲያ ግንኙነቶች አገልግሎቶች በጽሕፈት ቤቱ የሚሰጡ ናቸው። በጽሕፈት ቤቱ አስተዳደሩ ማህበረሰቡ የሚያቀርባቸውን የመልካም አስተዳደር ጥያቄዎችን ጽሕፈት ቤቱ የሚያከናውናቸው ተግባራት የበለጠ ተደራሽ እንዲሆን ባለድርሻ አካላት ከጎናችን እንዲሆኑ ጥሪ አስተላልፋለሁ። አመሰግናለሁ።